ባርኪኝ እናቴ ማርያም ስልሽ ተደላደለልኝ ሕይወቴ ባንቺ በእናቴ በእመቤቴ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክት አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው ወደ መሬት ወደቁ። ጌታችንም ካጽናናቸው ካበረታቸው በኋላ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድን ነው? ልይ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሮችን ዞርክ፣ ከአንበሶችና ነብሮች ከአራዊቶች ጋር መኖር አልፈራህም። ጨክነህ እስከ ሞት ድረስ ታገስክ። የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችን ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህ ልታደርግልኝ አይገባም። በፊትስ ሞገስን ካገኘው የገቦታን ሰዎች ማርልኝ። እነሱ ኃጥአን ናቸውና አንተ ንስሐ ለማይሹ ጻድቃን አልመጣህም፣ ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩ አስባቸው። ሰይጣን አስቷቸዋልና በማወቅም ባለማወቅም በሰሩት ማራቸው፣ ይቅርም በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነትም ስምህን የጠሩትን መታሰቢያን ያደረጉትን ኃጥአንን ምርልሃለሁ፣ የለመንከኝን ሁሉ የለመንከኝን ሁሉ አደርግልህ ዘንድ ኪዳንን ሰጥቻለሁ አላቸው። አባታችን እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑ ቅዱሳን መላእክት ሰማያውያን ቅዱሳን አብረው ተደስተው እግዚአብሔርን አመሰገኑ። አባታችን ይህንን ቃል ኪዳን ሲሰሙ ዕድሜያቸው 300 ዓመት ነበር። ጌታችን የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከእስራታቸውን ፍቷቸው አላቸውና እነርሱም የገቦታን ሰዎች 3000 ነፍሳትን ከደይን አውጥተው ለገነት አስገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉ ሰዎች በቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኛል እንጂ ከካህናት ከመነኮሳት ከምዕመናን ወገን ቢሆንም ማንም ያለ ፍቃድ አያይህም። ወዳጄ ሆይ እንደወድህ እኔን አባቴና መንፈስ ቅዱስን በሦስትነት አየኸኝ። አሁንም ወደ ኢትዮጵያ ሂድ፣ በዚያ ካሉ ከደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዛች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣኔ ያደርሳለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምሕረት ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ በቀኝ 300 ጊዜ በግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱ መኃልየ ነቢያትን መኃልየ ሰሎሞንና ውዳሴ ማርያም እየጸለዩ ለኃጥአን ምሕረት ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድኩባት በተጠመቅኩባት ከሞት በተነሳሁባት ዕለት እልፍ ነፍሳትን እምርልሃለሁ አላቸው። ከዚህም በኋላ አባታችን 60 አንበሶችና 60 ነብሮች የተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከነዚህ ተከታዮቻቸው ጋር በነፍሰ ሰረገላ ጭኗቸው ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባል ወደ ዝቋላ ወሰዳቸው። አባታችንም በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአንን ስራቸው በአባታችን ፊት እንዲሁ የተገለጠ ነውና አባታችን የኢትዮጵያ ሰዎች ኃጢአታቸው በግልጽ በተመለከቱ ጊዜ ተወርውረው ወደ ባህር በመግባት ተዘግዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስም እምላለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛውም ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ ብለዋል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላ አባታችን በዛ ባህር ውስጥ 100 ዓመት ተዘግዝቀው ሲጸልዩ ኖሩ። አባታችንም በባህር ውስጥ ተዘግዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸው አልቆ አጥንታቸው
ፊታቸው እንደ በረዶ ሆነ። 7300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻዎቻቸው ይዋጓቸው ነበር። ከዚያም በኋላ ጌታችን ወደ አባታችን መጥተው ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁ፣ ተነስ ከባህሩ ውጣ አላቸው። አባታችን አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስም ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚያን ጊዜ ሰይጣን በቁራ ተመስሎ መጥቶ ሁለት ዓይናቸውን አንቁሮ አጠፋቸው። ነገር ግን አባታቸውን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጥሃልና ጠላታችንን ትበቀል ዘንድ ወደ ዝቋላ ሂድ ብሏቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎች አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢፈልጉ ሽማግሌዎቹ ግን ይመጡ ዘንድ ጠሯቸው። በእግዚአብሔር ዙፋን ተማጽነው ሦስታችንንም በጀርባ አዝለ አንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎቹን አገኟቸው። ከዚያም በኋላ አባታችን አንደኛውን ሽማግሌ አዝለው ከ1 ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃልና የማትበላ የማትጠጣ ነህና አላቸው። አባታችንም አባ የት ያውቁኛል አላቸው። ሽማግሌውም አሁን ደግሞ ሂድና ጓደኞችን አምጣልኝ አላቸው። አባታችንም የቀሩትን 2 ሽማግሌዎች ካሉበት ደርሰው ሁለቱንም በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚህም በኋላ እነዚህ ሽማግሌዎች አባታችን ሆይ ከየት ነው የመጣችሁት አሏቸው። 3ቱም ሽማግሌዎች ተነስተው ቆመውና ለአባታችን በአንድነት በሦስትነት ተገልጠው 1 ሲሆኑ 3 ሲሆኑ 1 ሆኑ። ስሉስ ቅዱስ ለአብርሃም በመምሪያ አድባር ስር በአንድነት በሦስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጡላቸው። በጀርባቸውም አዝሏቸዋል። የእግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተናውጠው ተራሮች፣ ኮከቦች፣ አለቶች ተሰንጥቀው በዛች ሰዓት ታላቅ ፍርሃት ሆነ። አባታችንም በዙሪያቸው በከበቧቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው እነዚህ ሽማግሌዎች አባታችንን እስከ 7ኛው ሰማይ እንዳደረሷቸው ተመለከቱ። ከዚህም በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስ እንደቀሰቀሳቸው አባታችንን ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትህን ሥጋህን እየነደፉ የተዋግህን አጋንንት ታጠፋቸው ዘንድ እነሆ እኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባርክትም በፊትም በኋላም ይከተለዋል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚህ አጋንንትን ወዳሉበት ወረዱ። አጋንንቱንም ደመና ከበቧቸው። መላእክትም በእሳት ሰይፍ መተሯቸው። በመብረቅ እየጮህባቸው አመድ ሆነው በነፍስ በተኗቸው። የእነዚያም አጋንንት ቁጥሯቸው 7000 እልፍ ከ1000 ነበር። ሁሉም በአንድ ጊዜ አልቋልና ከነሱ ሸሽቶ ያመለጠ አልነበረም። 7ቱ ሊቃነ መላእክት ወደ ሰማይ አረጉ። አባታችንም አንበሶችና ነብሮች፣ ድብና ዘንዶ ወዳሉበት ምድረ ከብድ ተመለሱ። አባታችንም ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉ በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዘለው አቡነ አንበስ እና ከላይ ላይ ግብፁ ተነስተው የመጣው አቡነ ቢንያም ናቸው። ነገር ግን አባታችን እነዚህ ቅዱሳን ስለተሰወሩባቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈሩ አንበሶች ወጥተው የቅዱሳንን አንበሶቻቸውን ገለው ደማቸውን አፍስሰው ስጋቸውን በሉ። 3ቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 60 ነብሮችና 60 አንበሶችን አስከትለው ተገለጡላቸው። ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳን አትፍሩ አላቸው። ቅዱሳንም አባታችን ሆይ ጸሎትህ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፍቃድ ትባርከን ዘንድ ወደ አንተ መጣን። ነገር ግን ባላገኘን ጊዜ እስከ 7 ቀን ድረስ አለቀስን አሏቸው። ዳግመኛም የእርሱ አንበሶች መጥተው የእኛን አንበሳ በሉብን አሏቸው።
አባታችንም አንበሶቻቸውን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዘላችሁን ለምን በላችሁ? አሁን የበላችሁትን ትፉ አሏቸው። እነዚያ አንበሶች አፎቻቸውን ከፈቱና የበሉትን አንበሶች ስጋቸውን፣ አጥንታቸውን ከደም ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወዲያውኑ ወደ ምስራቅ ዞረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሳህ አንተ ነህና አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባህሮች የድካሞቻቸው ማረፊያ የሆነላቸው ዘንድ የሰጣቸውን አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስም እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቻቸውን ስጋቸውን በመስቀል ምልክት ባረኩ። በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነስተው እንደ ቀድሞ ሆኑ። ለአባታችንም እጅ ነስተው ሰገዱ፣ የእግራቸውንም ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሷቸው። እነዚህ ሶስት ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤል አባታችንን አባት ሆይ በዚች ቀን ድንቅ ስራን አየው። አርያህ የእግዚአብሔር መልአክ አርያህ ይመስላል። ቅድስና ፍጹም ነው። የጸሎት ኃይል ሙታንን ያነሳል። የተበሉ አንበሶችን ከአንበሶች ሆድ አወጣ አላቸው። ዳግመኛም አባታችን ስለ ቅዱሱ ምግብ ወደ እግዚአብሔር በጸለየ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ህብስትና 3 ጽዋ ይዞ መጣ። አባታችን ሶስቱን ቅዱሳን እግዚአብሔር የሰጣችሁን ይህንን ህብስትና ጽዋ ንሱ፣ ብሉ፣ ጠጡ አሏቸው። ቅዱሱንም ስጋቸውን እያደነቁ በልተው ጠጥተው ጠግበው በመንግስቱ አባታችን ቅዱሳንን በሰላም ሂዱ ብለው መርቀው ሸኟቸው። የእግዚአብሔር ስራ እያደነቁ ወደ በዓታቸው ተመልሰው ሄዱ። ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገሯቸው በኋላ አረማውያን ሀገር ሄደው እንዲያስተምሩና የሚደርስባቸውን መከራ ጭምር ነገሯቸው። አባታችንም ክርስቶስ ፈጽሞ ወደሚያውቁት አረብ ሀገር ሄዱ። የአረቡ ንጉስም ብዙ ሰራዊትን አስከትሎ ብዙ ጣዖትንም አስይዞ ሲጓዝ አገኙት። በጣዖቱም ላይ አድረው የነበሩ አጋንንትንም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖቱም ከምድር ላይ ወድቀው ተሰበረ። የአረቡም ንጉስ አንተ ጸጉር ልብሱ ምንድነህ? ሰው ነህ አላቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የጌታዬ የኢየሱስ ክርስቶስ ባሪያ ነኝ አሉት። ንጉሱም መልሶ በዚያ አይሁድ በተሰቀሉት ታምናለህ አላቸው። አባታችንም አዎን እኔ በሱ አምናለሁ፣ አላፍርም። ስለ እኔ የተሰቀለ በሰው ፊት አምናለሁ። ስለ እኔ ብቻ አይደለም ንጉሥ ሆይ ስለ አንተና ከአንተ ጋር ስለተጣሉት ነው እንጂ በሱ እመኑ፣ የዘላለም ሕይወት ታገኙ ዘንድ አላችሁ አሎት። ንጉሱ ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእቶኑን እሳት ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚል ጸጉር ለባሹን አንስታችሁ ከእሳት ውስጥ ጨምሩት አሏቸው። አባታችን ንጉሱንና መኳንንቱን ሰራዊቱን ሁሉ እያዩአቸው ከእቶኑ እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ። የንጉሱም ሰራዊት ይህንን ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምናለሁ አሉ። ንጉሱ 77 አዛዦችን በማዘዝ አምናለሁ ያሉትን ሰዎች ራሳቸውን በሰይፍ አስቆረጣቸው። ቁጥራቸው 40,000 ነበር። ንጉሱም ሰይፉን መዞ የአባታችንን ራስ ሊቆርጥ ተወርውሮ ሲሄድ ወዲያውኑ ጽኑ የመብረቅ ነጎድጓድና ንጹጽታ ሆነ። ጌታችን ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉስና ሰራዊቶቹን ሁሉ አጠፋቸው። የሞቱም ሰዎች ቁጥራቸው 400,000 ሆነ። አባታችንም በመብረቁ የሞቱ ሰዎችን ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሳቸው የጽልመት መላእክት ወደ ገሃነም እሳት ሲያወርዳቸው ተመልክተዋልና። በዚያን ጊዜ አባታችን ጌታችንን እነዚህ ሰዎች ማርልኝ አሉት። ዳግመኛም ሰው ስህተተኛ ነውና አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት እነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰወረባቸው፣ ወደ ሰማይም አድረገ። አባታችንም ወዲያውኑ አጠገባቸው ካለ ገደል እግራቸውን በገመድ አስረው ቁልቁል ተዘቅዝቀው ተሰቀሉ። ሰይጣንም መጥቶ ያችን ገመድ በቆረጠ ጊዜ አባታችን በገደሉ ውስጥ ሲወድቁ መልአኩ ቅዱስ ሚካኤል እንደ ዓይን ጥቅሻ መጥቶ አባታችንን አፎ ያዛቸውና በእግርህ ላቆም ወይንስ በራስህ ላቆም ትወዳለህ አላቸው። አባታችንም ገብረ መንፈስ ቅዱስም መልአኩን ተወኝ በራሴ ልቆም አሉትና መልአኩም በዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘግዝቀው
ሲጸልዩ ኖሩ። ናላቸው ሁሉ ፈርሶ አለቀ፣ አንጀታቸው ፈሰሰ፣ እንደ እንጨት እርፊትም ሆኑ። ከ30 ዓመት በኋላ ጌታችን 7ቱ ሊቃነ መላእክት እናቱን ድንግል ማርያምን አስከትሎ ወደ አባታችን መጣና 3 ጊዜ በስማቸው ጠርቶ እነዚህ ከሃዲዎች ምሬልሃለሁ አላቸው። አባታችን ነክሶስ የነበረውን ድንጋይ በጣለ ጊዜ ጥርሳቸው አብሮ ተነቅሎ ወደቀ። ጌታችንም በክቡራን እጆቹ ዳሰሳቸው፣ ሰውነታቸው ታደሰ። አባታችን ጌታችንን ምሬልሃለሁ ካልከኝና ከማልክልኝስ ነፍሳችን ከስጋችን ጋር አዋህድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሆንልህ፣ እኔ ሙታንን ልታነሳ ስልጣን የሰጠው አይደለም? አሁን ወደ ሞቱት ሰዎች ሂድና አማትብባቸው አላቸው። ወደ ሰማይም አረገ። ያን ጊዜ አባታችን ወደ ሞቱት ሰዎች ሄደው ከጸለየ በኋላ እናንተ ሁላችሁም በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታኑ ወዲያውኑ አፈፍ ብለው ተነስተው አባታችን ፊት ቆሙ። አባታችን ሃይማኖትን አስተምረው አጥምቀው ክርስቲያን አድርገው ከዚያ በኋላ አባታችን ከነሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚህን ሰዎች ይጎበኟቸው ዘንድ ወደ አረብ አገር ሄዱ። እነዚያ ከሙታን አንስተው ክርስቲያን ያደረጓቸው ሰዎች ሃይማኖታቸውን ጥምቀታቸውን አጽንተው ቤተ ክርስቲያን ሰርተው በጻድቃን ሕይወት እየኖሩ የእግዚአብሔር አገልጋዮች ሆኑ። አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመልክተዋቸው አባታችን ይህንን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሄደው እንደጎበኟቸው አንድም ሰው አላወቀም ነበር። እነዚህ ክርስቲያኖች እስከዛሬ ድረስም አሉ። በቅዱሳኑ ላይ አድሮ ድንቅ ድንቅን የሚያደርግ ለአምላካችን ለቸሩ እግዚአብሔር ክብር ምስጋና ይሆንልን። የእግዝእትነ ማርያም አማላጅነት የጻድቁ አባታችን ገብረ መንፈስ ቅዱስ ረድኤት በረከት አይለየን ለዘላለሙ አሜን።